Good morning, Ganniye. Good morning, Boche. Sit down. Thank you. Ish, እኔ የተማረ ሰው ወደው እኮ ለዚህ ነው በእንግሊዘኛው ነገር ጣል ሲደረግ ቀበል ያደርጋል ጎበዝ የምር ቦቼ እንግሊዘኛ ለማወቅ ያለ ጉጉት ግን በጣም ነው የሚያስገርመኝ ምን ላደርግ ብለሽ ነው ቀዳዳዬን ለመሸፈን ብዬ እኮ እንዴት እንደምታይኝ ሳለማረፍዶብኝ ተው ቦቼ ረፍ ትምህርት ላይ እኮ ረፈደ የሚባል ነገር የለም ኧረ እባክሽ ተይኝ ለሞራል አትጨነቂ እሺ ጨዋታህን ቀጥል እናማ ቦቸራ እኮ መሀይም ነው ከምባል እንደምንም ብዬ እንግሊዘኛ ብለማመድ መሀይም አልባል ግን እኮ ቋንቋ መቻል ምሁር አያስብልም እሱንማ አውቃለሁ እና ያው ምሁር እንደሆንኩ ማሰብ ያለባቸው ቦታ ላይ ሲሆን በእንግሊዘኛ አወራለሁ ያኔ ሁሉም እንደተማረ ሰው ያስበኛል ማለት ነው ለነገሩ እኛ ሀገር እንግሊዘኛ የቻለ ሰው ሁሉ ምሁር ነው የሚባለው እኮ እኔስ ምን አልኩ መሀይምነቴን በቋንቋ ልሸፍን እኮ ነው ያልኩት ቋንቋውን ለመልመድ ያለ ሞቲቬሽን ግን ያስገርመኛል ምን እሺ ሞቲቬሽን ልገልብጣት ጎሽ እንደው የኔ ባትኝ ቆጬ እንደው ምን ላድርግሽ ገልብጫት አይ ቦቼ ተነሳሽነት ለማለት ነው yes ወበታለስ ወማሪ እራት አይጥ ሞንሽን ተነሳሽነት ሞሽን ሳይሆን ሞቲቬሽን ነው ሞቲቬሽን ተነሳሽነት አዎ ልክ እንደሱ አቤት እራት በዚህ እራት ወደዚህ ሞቲቬሽን በዚህ አቤት አረቦታለስ ወደዚህ አይምሮ በእንግሊዘኛ ተጨናነቀ የት ይሁኑ እንዴ ገና ምን አይታ ገና ሳገኘ በየቀኑ አንዳንድ እንግሊዘኛ ነግረሃለሁ እኮ እኔስ ምን አልኩኝ አየሽ አይደል ግን የሰውን ነገር እንዴት አየሽ ሚኪና ቡሽ ሐሜት ያስተምሩኛል ነገር ተንኮል አንቺስ እንግሊዘኛ አየሽ ሰው ታዲያ ሰውን ነገር ብትጠይቃቸው እኮ እምቢ አይሉህም ኧረ እባክሽ ሰው እንዳይሰማሽ እንደ እነሱ ተማሩ ተባሉ እንጂ እንደኔው ቃፎ ሳይሆኑ እኮ አይቀርም እንዴት አልክ በመስቀለኛ ጥያቄ እንቃረገ ይያፋጥጫቸው ነው መስቀለኛ ጥያቄ ምንድነው መስቀለኛ ጥያቄው እኮ ቀላል እኮ ነው በአማርኛና በእንግሊዘኛ ተመሳሳይ ቃል ሆነው የተለያየ ፍቺ ያላቸውን ቃላቶች ጥሩልኛል አይን ፍጥጥ ጥርስ ግጥጥ ከዛስ እኔ ወንድምሽ አንጎለቦልኩላቸው ምን ብለህ እራት ለኛ የሚበላው እራት ሲሆን ለበፈረንጅ ደግሞ አይጥ ነው አልኳቸው እሺ ቀጠልኩና ቦይ ደግሞ በእኛ ሀገር የፈሳሽ ውሃ የሚሄድበት ቱቦ ነው ብዬ በእነሱ ደግሞ ምንድነው ታዳጊ ልጅ ነው ስላቸው ጠላትሽ እንደዚህ ፍጥጥ ይበል እንዲቆረ ፍጥጥ ያሉት ዛሬ ደግሞ ሞቲቬሽን ስትላቸው ጉዳቸው ነው የሚፈለው ታዲያስ እንደው ገንዬ ግን በሞት አንድ ነገር ተባበሪ ምን ልተባበር አንድ ከኔ የባሰ አንጎሉ ባዶ ቀፎ የሆነ ልጅ አለ ለሱ የሚሆን ቃል የለሽም ቃል እንደምትል እንፈልግላታለን እንደው ሰሞተልሽ እንዳትረሽኝ ሁለት ፍሬ በቃ አንድ ሁለት የሆነች ፍሬ ቃል ካለችሽ ንገሪኝ እሷን ወስጄ ሰጥቼው ልገላገል እሺ እንፈልግላታለን አንቺ ሳቂ ምን አለብሽ እኔ ያለሁ እንጂ ከሱ ጋር መደናቆር ያስመረረኝ የሚያስቀኝ እኮ ንግግርህ ነው ምን ላድርግ ጀንፈል የሆኑ ወንድሞች ሰጡኝ ተሰቃየው እኮ ተቃጠልኩብሽ አይዞህም ያልፋል እሱን ብለን አይደል እንደኛ ስምን እንከራተተው ባይ እኔ ወደ ስራዬ ልመለስ አሁን የነገርኩሽን እንግሊዘኛ ቃል ፈልገሽ አስቀምጪልኝ እሺ ቦቼ ባይ ገንዬ ባይ ቦቼ ሄሉ ግን ቆይ ለምን አትረጅኝም አቡሻኒ እንደዚህ ይሆንኩኝ ያለሁት እኮ ባንተ ምክንያት ነው በጣም ስለምወድ እንዴ ሄሉ እኔም እኮ ወድሻለሁ ይኸውልህ አንድ ነገር ልንገርህ በግልጽ አማርኛ አንድ ነገር ልንገርህ እሺ ምንድነው እሱ ይኸውልህ በጣም ስለምወድ እቀናለሁ ቆይ እኔ አንቺ እንድቀኝ ምን አረኩኝ ሔዋንን እኔ ቢያር እያሉ ከመንከባከብ በላይ ምንም ያስቀና ነገር አለ ሔዋን እኮ ሲስተሬ ነች አንድ ነገር ልንገርህ ከሚኪ ጋር ሪሌሽንሺፕ ከመጀመራቸው በፊት አንተ ሞተህባት ነበር እሷ ሞታብህ ነበር ግን መምረጥ ስለተጠበቀባት ሚኪ መረጠችው እናማ አሁን ደርሳችሁ ብራዘርሊ ሲስተርሊ እያላችሁ መቀራረባችሁም እያልኩ ነው እሷን ራቃት እያልሽኝ ነው አዎ ብቻ ደስ ይለኛል ባልችልስ ባልችል የሚለውን ነገር አስከውን አለፈ ሄሉ ቆይ ለምን አትረጅኝም እኔ እኮ የምወደው አንቺን ብቻ ነው የምትወደኝ ከሆነ አንድ ነገር አድርግ አሳየኝ ምንድነው ሔዋን የምትባልሽ ከህይወት አስወጣት አሳየኝ ወይኔ በጻኔ ቂርቆስ ወይ እኔም ማድረግ ካልቻልክ ግን ደግመህ ልታገኘኝ እንዳትሞክር ሰማኸኝ አይደለ ወዴት ነው ብቻዬን መሆን እፈልጋለሁ
ቆይ ፎንቄ ግን ለምንድን ነው የልይዘሽብኝ የመጣሽው? እንዴ ደግሞ ምን ሆናችሁ? እንደማይመችኝ አታውቂም እንዴ? ማንንም አይመችህ አንተ። ድሮም ጥፋተኛ የሆንኩት እኔ ነኝ። እንዴት? እኔም ሞቲቬሽን ከሌለው ሰው ጋር በማውራት ምን አባን ያልከው? አየሽ ፎንቄ ቀጠር ያለ እንግሊዘኛ ስናገር አንጎሉን ነው የማስለቅለው። እኔ ምን ቆይ ለምን አንጎልህን በአይን ሻታት በረግደው? ምን አባን ያልከው አንተ? በቃ አታሳቀኝ። እኔ እንዲህ መሆኑ ላንተ ብዬ መሰለኝ። ደግሞ ለኔ ምን ሆንክ? አንተን ከመሀይምነት አረንቋ ለማውጣት መሰለኝ እንግሊዘኛ እየለቃቀምኩ ማውራው። አንተ ማን ነው ቀስቴ መሀይም ነው ያለክ? የሆነ ሰው ነው ያለኝ እኮ። ማን ነው? ምግባር። አንተ ወቸራ፣ አንተ ደግሞ አታብዛው። ቆይ ደግሞ የቀስቴ ምግባር ላይ ምን አይተህ ነው እንዴ? በቃ አንዳንድ ነገሮችን ሳስተውል እንደዛ መሰሉኛ። ምን አየክ? ልክ አንደኛ ክፍል ስትገባ እንግሊዘኛ መጽሐፍ ላይ ስኔክ ተብሎ ተጽፎ የባብ ስዕል አየህ፣ ፈርጥጦ ወጣ። ቆይ ማን ነው ደግሞ እንደዛ ያለክ? አይ ነው ፎንቄ በእናትህ ቢልኝ ልጅ ላረጋጋው። አረ ፎንቄ ተረጋጋ እንጂ። የሚናገረውን እየሰማሽ እንዴት ነው የምረጋጋው? እኔ ቦቸራ ደግሞ እስከ ስንት እንደተማርክ ካልነገርከኝ ገና ጭቅላቱን እፈታለሁ ነው። አዎ ነው። እኔ ቀስቴ ደግሞ ምን እንደማረጋ አሳያለሁ። እሺ ይኸውልህ አለቅም። እሺ ፎንቄ ይሄ ልጅ ምንም ነገር ብታረገው አይፋታም። እና ቆይ ምን ላድርግ? እስከ ስንት እንደተማርክ ወይ ይበለዋ። አንቺ ራሱ ችግር አለብሽ። እጭ ቾምቤ ምን ልታረግ መጣ? አብሬሽ ነው። አብርሃም መሆን በነበረበት ሰዓት እኮ አብርሃኝ አልነበርክም። አሁን እንዳልሆነ አውቃለሁ፣ ግን የረፈደ አይመስለኝም። ነው ብለህ ነው? አሁን ነው። ታውቃለህ፣ ያ ቀን የልደቱ ቀን ነበር። የማ? የአቤል። እሺ። ከዛ ዶርም እያለን አንድ ቴክስት ደረሰኝ። ምን የሚል ቴክስት? መቼም የዛሬዋን ቀን አትረሻትም።